ሰላም የዲቪጂቲ ፋሚሊያንስ በሌላ ቀን በሌላ ቪዲዮ ከች ብለናል። ዛሬም ብዙ ሪአክት የምናደርግባቸው ቪዲዮዎች አሉ። እስከ መጨረሻው አብራችሁ መቆየት እንዳይረሳ። ያው አዲስ ማይክ ይላል በኋላ አሁን ውጭ እንሰራበታለንና ቤት ውስጥ ባክግራውንድ ሴትአፕን እያስተካከልኩ ስለሆነ ለዛ ነው እንትን ያልኩት የጀመርኩት እና ሁለት ቪዲዮ ብቻ ነው የምናየው እና የመጀመሪያ ቪዲዮአችንን እናያለን። ታይ እንጂ ይህን ችግሯን ባላውቀው አምንሽ ነበር። ፓርት 2 ነው። ፓርት 1 ነው አላየሁትም። አታስቢ፣ ህይወትሽን ፏ አድርጎ ነው የሚያኖራት። ሶሪ ቆየሁባችሁ። አረ እንዳንተ አይነቱን አይደለም እቺን ተራ ደቂቃ እድሜ ልካችንን እንጠብቃለን አይደል? አዎ እና የሆነ ነገር ተጠቅመዋ እንዴ አንተ ጅል እየተከተልከም ብቻ እንዳይሆን ላይቱ በጣም ሶሪ አጋጣሚ ይሆናል። ታይ እንጂ ይህን ችግሯን ባላውቀው አምንሽ ነበር። አለቃ እንዴ 3 ድርጅት 2 ፋብሪካ አለው ያልኩሽ አለቃ እኮ እሱ ነው። እየቀለድክ ነው አይደል? በዛ ላይ ያንጎ እንድጀምርና ህይወቴ እንድቀየር ያደረገው እሱ ነው። ያንጎ ፕሮሞሽን ወይ ቅሌት። በቃ እኔ መሄዴ ነው። መሄድበት ቦታ አለ። በጣም ይቅርታ። እኔ ምንም አትበይ። ማለት ያለብሽን ቅድም ነግረሽኛል። ቆይ ፍቅረኛ ካደለው ለምን ይሄን ሁሉ ነገር ደበከኝ? እኔማ ፍቅሬን ብለሽ የመጣሽ ነበር ይመስለኝ። ነገር ግን እንደተሳሳትኩ ነው ያሳየሽ። በጣም ተዋሻለሽ። ይሄውል እንደዛ አይደለም። ላስረዳ። በቃ ዝም በይ። ምንም ነገር መስማት አልፈልግም። አሁን ውጭልኝ። የረሳሁት ነገር ደግሞ አንቺ የሚያንጎ ሰርተሽ መለወጥ ትችያለሽ። ሀብታም ወንድ ከማንሳደድ ሀብታም መሆን ይሻላል። ጨርሻለሁ። ውጭልኝ። አስተማሪ ቪዲዮ ነው ያላችሁ። ሰውን ቀርባችሁ ከመፈተን እንደሌላችሁ አርጋችሁ ሰውን ቀርባችሁ መፈተን እንዳለባችሁ የሚያስረዳ ቪዲዮ ነው። አሪፍ ቪዲዮ ነው። እሺ ቀጣይ ቪዲዮ እናያለን። እንዴ ልጄ መጣሽ እንዴ? እንዴት ነሽ? ደህና ነኝ። ነግቢያ ታዲያ አትቆም። እቸኩላለሁ። ነገ በረራልኝ። ቻው ልልሽና ይሄን ቃል ሰጥሽ ነው የመጣሁት። በቃ እንደዛ ከሆነ ነግቢና ትንሽ እንጫወት። ግን ቃል ገዛ ልወጣ ነበር። የመጨረሻ እሱን አይቼ እሄዳለሁ። በቃ 5 ደቂቃ ደስ ይለኛል። የኔ ቆንጆ ቆይ አሁን አንተ ቆንጆ አይደለህም። ቆይ ምን ማለት ነው? ማለትማ አንተ ስትፈልገኝ እንጂ እኔ ፈለግ ያግኝቻለሁ። እናማ ላገባ ነው። እየቀለድሽ ነው? ምንም እየቀለድኩ አይደለም። ስንት ቀን አግኝቼ ላወራ እየሞከርኩኝ አንተን ግን ላገኝህ አልቻልኩም። ቆይ አንቺ ለምን እኔ አትረጅኝም? አሁን ያለቀለት ጉዳይ ነው። ምንም ማድረግ አልችልም። አዝናለሁ። ለኔ እንደማትሆነኝ አልሰማማልኩና ስትል በቃ ሰዓት ደረሰብኝ ልሂድ። ቆይሽ መጣሁ። የቀድሞ ልጅ እንዳይሆንና እንዳልደነግጥ ሄራሺያ በተር ለምን እንደሚጠቅመው ለደረቀ ቆዳ ተጠብጣብ ላለበት ለሁሉም ይሆናል። አንቺ ደግሞ ሳይሽ ፊትሽ ተቋቆረብኝ። ሄራሺያ በተርን አመጣውልሽ ተጠቀሚ። አሪፍ ቅባት ነው። ይቀጥላል። ሄራሺያ በተር ሄሪያ እኔ እንጃ ብቻ ሺያ በተር ይቀጥላል። እሺ ቀጣይ ቪዲዮ ነው ያለን። አሸነፍን ይላል ማማቲማ ስለሚቻል ጀማው እኔና ጀማው ነው የሐቢብቲ ያ ኡምሪ ቶቢብ አንተማ እናት የሆነች ሚስት ተክል እየሰጡ አሁንማ ችኬት አለ። ማርዬማ ስጦታዬ ናት። የህንድ ፊልም በኢትዮጵያ ማርያ ነይ ቤትሽ ራስሽ ነይ። አባ መጣ በቃ
መሳሙ ይቅርብኝ ብለሽ እዚህ መዝናናት ጀመርሽ? ቤትሻ በማርያም አውቃለሁ ለኔ ብለሽ እንደሆነ ግን በቃ አፈቅረዋለሁ። ደሞ አሁን እየተለወጠ ነው። እቴ መለወጥ መጣው እስኪ ከመጠጥ ውጭ እኮ ሌላ ህይወት የለውም። ለምን ህልም ከሌለው ሰው ጋር ነገሽን ታስቢያለሽ? እሱ በቃ ሁሌም እንደዚህ ነው። ማርዬ አስቢበት። ቻው። አላማ ላይ አተኩር በእና ነገር እንዴ ምን ሆነሽ ነው? ምንም የሆነ ነገርም ሆነሻል። ምንም አልንኩም። እንደውም ሊድ ቻው። እንዴ እማ እማ ምንድነው? በቃ ደከመኝ ቃል። አሁን መጣ መረዘችሻ። እማ እቺ ልጅ ግን አስቀይማታለሁ። ምን አጠፋች? እውነቷን እኮ ነው። እስቲ ራስህን ተመልከት። ማርዬ እኔ እወድሻለሁ። ተክልዬን አንገቴንም ቢሆን እሰጥልሻለሁ። አውቃለሁ አባ፣ እኔም እወድሃለሁ። ግን ሴት ነኝ። መቅበጥ፣ መዘነጥ፣ ማጌጥ እፈልጋለሁ። አባ ፍላጎቶቼን ሁሉ ትቼ አንተ ጋር ያለሁት ህልሜ አንተ ስለሆንክ ነው። አውቃለሁ። ደግሞ ታያለሽ የቤት ውርስ ሲመጣ በሽበሽ ነው ማረግሽ። አሁንም ውርስ እያልክ ነው? 2 ዓመት ሙሉ ጠበቅን። ምን ጠብ ያለ ነገር አለ? አሁንም ሰርቶ ለመለወጥ አላማው ከሌለ ካንተ ጋር መሆን ይከብደኛል። ምን እያልሽ ነው ማርዬ? ካንተ ሀብት ወይም ንብረት አልፈለኩም። አብረን ሰርተን እንድናመጣው እንጂ ካልሆነ ግን እንዳጨርሹ። ሶይ ስልክ ገባብኝ። ሄሎ፣ አቤት። ቤት ስልክ ገብቶብኝ ነው። አሁን እንቀጥላለን። እለወጣለሁ። አንቺ ብቻ ከኔ ጋር ሁኚ። ከእናንተ አላቅም፣ ግን ከቅድም ጀምሮ የምትጨቃጨቁበትን ምክንያት ሰምቻለሁ። መፍትሄ እንዲሆናችሁ ስራ ልስጣችሁ። በቃ ላይፋችሁን ነው የምትቀይሩት። ከእናንተ የሚጠበቀው ስልክና ኢንተርኔት ብቻ ነው። እንኳን ለእናንተ ስራ የሌላችሁ ስራ ላለውም ምርጥ የገንዘብ ማግኛ መንገድ ነው። በቃ ይመቻችሁ። እኛ ታርቀናል፣ አዲስ ስራ ጀምረናል። እናንተም ደግሞ ባዮ ላይ ባስቀመጥኩት ሊንክ እየገባችሁ ህይወታችሁን ለውጡ፣ ስራ ጀምሩ። እወዳችኋለሁ። ባይ። አዳዲስ ቪዲዮ ሜንሽን እስክታደርጉን ዩቲዩብ ደረቅ ቁጭ ከሚል ነው የሰራሁት እና ፒስ ይቻማችሁ። አሁን ውጪ በጣም እናወራለን፣ ስለማይኩ እናወራለን፣ እንሰራለን በደንብ እና ፕሮሞሽን ብቻ ነው ዛሬ ሜንሽን የተደረገው እና በኋላ አሁን ደግሞ ወተን እንሰራለን ማለት ነው። ስለዚህ ባክግራውንድ ኢንፎ እያረኩ ስለሆነ እና ትንሽ ላይት ያስፈልገኛል። እሷን ፋርጊያ ታያችሁ። ላይት ሲኖረው እንዴት ደስ እንደሚል በቃ ያበደ ይሆናል ማለት ነው። ላይት ሲኖረው እዩት። በቃ ሻዶ የሌለው ደግሞ ማለት የሆነ ወደ እንትን ከቀየርኩት ያበደ ይሆናል እና ትንሽ እንትን እላለሁ። አዲስ አማውዚን አያችሁ እና ይሄ ማይክ ያው ኖይዝ ትንሽ ባይቀንስም እንትን እንላለን ማለት ይሻላል አይደለ? ከባዶ ይሻላል። ለዛ ያራዳ ልጆች ይቻማችሁ። እስቲ ሚውቱን እንሞክረዋል። ሚውት አድርጓል አላረግም በቃ እና ያራዳ ልጆች ይቻማችሁ። ባይ። ሰላም የዲቪጂቲ ፋሚሊያንስ፣ በሌላ ቀን በሌላ ቪዲዮ ከች ብለናል። ቅድም ደግሞ ቤት ውስጥ ነው ሪያክት ያደረግነው። አሁን ደግሞ ወደ ውጭ ወተናል። ፓርት 2 ነው ማለት ነው። ይሄኛው ያበደ ቪዲዮ እንደሚሆን ደግሞ ተስፋ አድርጋለሁ። ያራዳ ልጆች ይቻማችሁ። ደግሞ በአዲስ ማይክ ተመልሰናል። ሳውንድ ፕሩፍ ነው ማለት ነው። አሁን ብዙም ጫጫታ አያስቸገርም። ቀስ በቀስ ደግሞ ወደ ዲጂአይ ወደ ኦስሞ እንሄዳለን ማለት ነው። ያራዳ ልጆች እና የመጀመሪያ ቪዲዮአችን እናያለን። ያው እንደሚያስደስታችሁ ተስፋ አድርጋለሁ። ከተመቻችሁ ደግሞ ይህን ቪዲዮ ላይክ አድርጉት። ሰብስክራይብ ማድረግ ሼር ማድረግ እንዳይረሳ። ይቻማችሁ። ቢንግ ቡም ብለናል። ማነው? ምኑ ጥሯት? ምንድነው ሰፈር የምትበጠብጠው? ከናፈቁሽ የምታረቅ ማለት አይቀልም። ምን ይሉታል? ሌላ ወሬ ማስወራት አትጭም። ምን ፈልገህ ነው? ምንድነው ላገባ ነው ብሎ ማስወራት? አንድ ስልክና አንድ ልታረቅ እንደሚመልስኝ እያወቅሽ ወሬ አይደለም እውነት ነው። ምኑ ነው እውነት? ማግባቴ። አቦ እንደ አይነት ቀልድ አልወድም።
ታውቂያለሽ። ነገሩ ቀልድና ቧርት ነው የሚመስል። ይዛና ለአገባ ነው ካላመት የጥሪ ወረቀቱ ሲደርስ ታምናለህ። እኔስ ቆይ ምሩ ምን ትሆናለህ? ወንድ ልጅ ነህ። ቀስ ብለህ እንደመርጠህ ታገባለህ። ወንድ ልጅ አይጎዳም ያላለ እንዴ? ሀሳባችን የገነባ ነው የኔ አንቺ ነጋችንስ እውነትን የሚያስንቀው ስንት አብረን ያለምነው ህልማችንስ። ንቃ ይዛና በህልምና በሀሳብ ብቻ የሚኖር ህይወት ይገባኛል እኮ ቤተሰቦችሽ አስጨንቀውሽ ሊሆን እንደሚችል። እሺ በይኝና አሁኑን ይዤሽ ልጥፋ። አሁኑን ከዚህ በላይ የሚደረጀን ይመስላል። እስኪ ራስን ተመልከተው። አፍቃሪ ጀነስ እንኳን አብሮ መኖር በዚህ ሁኔታ አንድ ደቂቃ አብሬ መቆየት እንደማልፈልግ አይገባም። እዚህ ጋር እየፈሱ እሺ ተነስ ትሰሚኛለሽ። ጊዜ ሲለው ማኛ በርከተና ማለት እሺ አፈሳለ ሲባል እየተነሳን እየተሰደድን ነው እንግዲህ የምንሰራው። አፈሳለ ባይዘው አልቆርጠውምሽ ስቃያችንን ማየት አለባችሁ። ወይ ካገን ማየት ገዛን አሁን አፈሳለ ደግሞ አፈሳለ ስራ በቃ በቃ ጋይስ ዛሬ አፈሳ አለ። ለዛ አፈሳ ስላለ ምን አደርግላችኋለሁ ፖርትሬት አድርጌ ሙሉ ላንድስኬፕ ላይ ፖርትሬት አድርጌ ፖስት አደርግላችኋለሁ ማለት ነው። ያው እንደዛ ነው ማደርገው። እስቲ ሚውቱ ይሰራል የኔ ሚውቱ ይሰራል ይሰማል አለ ያንተ አውራስ እና ያራዳ ልጆች በቃ ይቻማችሁ። በሌላ ቀን እንገናኛለን። ኪራስን ተመልከተው። አፍቃሪ ጅን መሰልኩ እንዴ? እንኳን አብሮ መኖር በዚህ ሁኔታ አንድ ደቂቃ አብሬ መቆየት እንደማልፈልግ እንዴት አይገባህም? እንዴት እንዳንገሸገሽከኝ ፈልጌ እኮ አይደለም እዚህ ቦታ የቆምኩት። ትሰሚኛለሽ? ጊዜ ሲለዋወጥ ሰውን አይደለም ድንጋይን ወርቅ ያደርጋል። ክፉ ባንነጋገር ጥሩ ነው። አንተ አትቀየርም እንጂ ተቀይረ እድሜን ሙሉ ብትቀየመኝ ቅንጣት ላይ ቁጭኝ። አንድ ነገር ብቻ ቃል ልግባልሽ። ልክ ከዚህ መራመድ ስጀምር እኔም ላልመለስ በእያንዳንዱ እርምጃ እንደምሰናበትሽ ቃል እገባልሻለሁ።